ሰላም ሰላም። ይህ አነቃቂና ትምህርት አዘል ቪዲዮ ነው። በድሮ ጊዜ አለቃ ገብረሃና የሚባሉ ሰዎች ነበሩ። ብዙ ሰው እንደሚያውቃቸው በተረት የተመሰለ በወላጆቻችን ይነገረን የነበረ ታላቅ ሰው ናቸው። እኒህ ሰው አለቃ ገብረሃና የሆነ ጊዜ ወደ መንገድ ለመሄድ ወሰኑና ከቤታቸው ሲነሱ አሮጌ ልብሳቸውን ለበሱ። ካባቸውን አሮጌ ልብስ፣ ጫማቸውን አሮጌ ልብስ፣ ጭራቸው ሳይቀር የሚይዙት ከዘራ ሳይቀር ሁሉንም አሮጌ በአሮጌ ለብሰው ወደ መንገድ አመሩ። ከዛን በርቀት አንድ ሰርግ ቤት ያያሉ። ከዚህ ሰርግ ቤትማ አግልሌ በልቼ ጠጥቼ መሄድ አለብኝ ብለው ተነሱ። የዚህን ጊዜ ወደዛ ማዶ ወደሚታያቸው ሰርግ ቤት ሄዱ። ሲሄዱ በር ላይ የታዳሚው አስተናጋጅ አትገባም፣ አለቃ ገብረሃና ደግሞ እገባለሁ፣ የአስተናጋጅ አትገባም፣ እዚህ በር ላይ ተቀመጡ፣ እንደኔ ቢጤ እዚህ ጋር ቁጭ በሉ፣ አለቃ ገብረሃና ደግሞ ውስጥ ገብቼ ከትልልቅ ሰዎች መሀል ቁጭ ብዬ ነው የምበላው ሲሉ እዛው ላይ ግብ ግብ ይገጥማሉ ብሎ አለቃ ገብረሃና እንደመሸነፍ ብለው እሺ ብለው ከዛ ከበሩ ላይ ቁጭ ይላሉ። ቁጭ ብለው እንዳለ አለቃ ገብረሃና የመጣላቸው ምግብ የተሰዎች የተመለሰ ተራፊ የሚጠጡትም ዝም ብለው ነገር አንጥተው ይሰጧቸዋል። ያንን በልተው ጠጥተው እንደው ዝም ብለው ቀስ ብለው አመረቀው ምናምን ወጥተው ተመልሰው ወደ ቤታቸው ይመጣሉ። ወደ ቤታቸው ከተመለሱ በኋላ እቤት ሲደርሱ አዲሱን ልብስ መልበስ ጀመሩ። አዲሱን ጋቢ ተቁም ሳጥናቸው ወይም ተሳጥናቸው አውጥተው መልበስ ጀመሩ። አዲሱን ጃኬታቸውን ወይንም ካባቸውን እንደዚሁ አዲስ ሻሻቸውን ጠመጠሙ። ያማረ ጭራቸውን ያዙ። አዲሱን ጫማቸውና ሱሪያቸውን ለበሱ። ሁሉንም አዲስ በአዲስ ተለበሱ። ተመልሰው ወደዛ ሰርግ ቤት ይሄዳሉ። ተመልሰው እዛ ሰርግ ቤት ሲሄዱ የታዳሚዎቹ ልጆች ውጭ ላይ እየተጫወቱ ነበረና አሻግረው ያያቸዋል። እየሮጡ ሄደው ለሰርጉ ባለቤት አረ ትልቅ ሰው መጣ ማዶ ላይ ተመልከቱ ብለው ያሳያቸዋል። ገና ሳይመጡ እዛ ሳይደርሱ በርቀት ገና ስላዩቸው ብቻ ገብተው ከትልቅ ሰዎች መሀል ወንበር ተዘጋጅቶላቸው ትልቅ ዙፋን የመሰለ ወንበር አዘጋጅተው ከትልቅ ሰዎች መሀል ቄሶች ወይንም ትልቆች ሰዎች ቁጭ ከሚሉበት መካከል እዛ እንዲቀመጡ ተዘጋጅቶ ጠበቃቸው። እዛም ሲደርሱ ያ ሲከለክላቸው የነበረ ሰውም አላወቃቸውም። ይግቡ ይግቡ ብለው ያስገቧቸዋል። ገባ እንዳሉ የታደመው ህዝብ ሁሉ ብድግ ብሎ ቆሞ አከበሯቸው። ገብተው ከዛም ተዘጋጀላቸው ቁጭ አሉ። ቁጭ እንዳሉ ምግብ መጣ። በአማረ በተንቆጠቆጠ ሞሰብ መጣ። በአይነት ቁርጡ፣ ክትፎ፣ ሁሉ ነገር መጣላቸው። የሚጠጣው ወይኑ ጠጁ መጣላቸው በብርሌ። ከዛ እንደመጣላቸው ያንን የብርሌ ጠጅ በላይታቸው ላይ በልብሱ ላይ ለቀቁት። አረ ምን ነው አለቃ ገብረሃና ምን ነው ሲሉ ወጡን ደግሞ እንጀራውን ቁርስ ያደረጉና ወጡን ስነከት ያደረጉ ጋቢያቸውን ቅብት፣ ጫማቸውን ቅብት፣ የያዙትን ጭራ ቅብት፣ ሁሉን ነገር ሻሻቸውን ሁሉ ቅብት ሲያደርጉ ምን ነው አለቃ ምን ነው ሲሏቸው አይ እኔማ ቅድም መጥቼ እዛች በር ላይ ቁጭ ብዬ በልቼ ይቻለሁ ያልመጣው ልብሱ ስለሆነ ልብሱ ይብላ ብዬ ነው አለ። የዚህን ጊዜ ሰዎች በመገረም አዩአቸው። አንዳንድ ጊዜ ሰዎች በአለባበሳችን እየገመተን የምንሰጣቸው ቦታ ዝቅ ያለ ይሆናል። በአለባበሳቸው የምንገምተን ደግሞ የምንሰጣቸው ነገር ከፍ ያለ ይሆናል። ከዚህ የምትማሩበትን ነገር ሰው በልብሱ መገመት ባደረገው፣ በያዘው፣ በለበሰው መገመት ጥሩ እንዳላደለ እንድትማሩበት ብዬ ነው። አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ።